በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የታላላቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله السلام عليكم ورحمة الله وبركاته كانوا لمسلموች ከባድ ነበር አይደለም ምእምኑ ውዱ ነብያችን እንኳን ከጥቃት አልተረፉም አብላጫው ሱሐባ ሰውነቱ ክፉኛ ቆስሏል ጦርነቱ የኡሁድ ጦርነት ነበር ሙስሊሞች ድልን የተነሱበት ውድ ሱሐቦች የተቀጠፉበት ጦርነት ሙሽሪኮች በበላይነት መንፈስ የበድርን ጦርነት ቂም መወጣታቸው ቢያስደስታቸው ድላቸው ግን ሙሉ ጣዕም አልሰጣቸው ሙሐመድን ሳንገድል ሴቶቻቸውን ሳንማርክማ ምኑን አሸነፍነው ሲሉ ራሳቸውን ለዳግም ጥቃት አደራጁ የሙሽሪኮች ጦር እየመጣ የመሆኑ ዜና ከውዱ ነብያችን አለይሂ ሰላቱ ወሰላም ጆሮ ደረሰ ባልደረቦቻቸው በከባዱ የቆሰሉባቸው ነብይ ጆሮዎች ይህን ዱብዳ ሰሙ የቆሰለ ሰራዊታቸው አጋሪዎችን ይመክት ዘንድ ተጣሩ በዚህ ጥሪ ላይ እንዲሳተፉ የተፈቀደላቸው ደግሞ እነዚያ የኡሁድ ተራራ ላይ ከባድ ስቃይ የደረሰባቸው የኡሁድ ዘማቾች ከደረሰባቸው ጉዳት አንፃር በሰው ተደግፈው የሚሄዱ ሱሐቦች ጭምር ነበሩ አጋሪዎቹን ለማስቆም ስቃያቸውን እያስታመሙ ወደ ሐምራ አልአሰድ ተመሙ በዚህ ጊዜ ሁኔታው ፍርሃት ያለበሳቸው ሙሽሪኮች በቀጣይ ዓመት ብንጋጠም ይሻላል ብለው ተመለሱ አላህ የነዚህን ለነፍሳቸው የማይሳሱ ሱሐቦች ጉዳይ አስመልክቶ በወህይ እንዲህ ሲል ጀብዳቸውን ተረከ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም الذين استجابوا لله والرسول من بعد ما أصابهم القرح للذين أحسنوا منهم واتقوا أجر عظيم እነዚያ መቁሰል ካገኛቸው በኋላ ለአላህና ለመልእክተኛው የታዘዙት ከነሱ ለነዚያ በጎ ለሰሩትና ለተጠነቀቁት ታላቅ ምንዳ አላቸው الذين قال لهم الناس إن الناس قد جمعوا لكم فاخشوهم فزادهم إيمانا وقالوا حسبنا الله ونعم الوكيل እነዚያ ሰዎች ለእናንተ ጦርን አከማችተዋልና ፍሯቸው ይሏቸውና ይህም እምነትን የጨመረላቸው በቂያችንም አላህ ነው ምን ያማረም መጠጊያ ያሉ ናቸው فانقلبوا بنعمة من الله وفضل لم يمسسهم سوء واتبعوا رضوان الله والله ذو فضل عظيم ከአላህም በሆነ ጸጋና ችሮታ ክፉ ነገር ያልነካቸው ሆነው ተመለሱ የአላህንም ውዴታ ተከተሉ አላህም የታላቅ ችሮታ ባለቤት ነው ሱረቱል በቀራ አንቀጽ 172 እስከ 174 ይህም ገድል አላህን ሱብሓነሁ ወተዓላ በምቾት ውስጥ ብቻ ሳይሆን አይታሰብም በሚባልበት ሁኔታ ውስጥ እንኳን ከልብ የማሳደር ምሳሌ ሆኖ ዘመናትን ተሻገረ አላህ ሱብሓነሁ ወተዓላ ሁሌም በወደደው መንገድ ላይ ከሚቆሙ እምነታቸውን በንፍቅናና በክህደት ከማያበላሹ ደጋግ ባሮቹ ዘንድ ያድርገን በአስቸጋሪ የህይወት አውሎ ነፋስ ስትላጋ ባንዣበበ የመከራ ደመና ስትከበብ ሁሉም ነገር ከቁጥጥርህ ውጭ አፈትልኮ በተቃራኒ አቅጣጫ ሲጓዝ መሬት ከስፋቷ ጋር ጠባህ ስትጠብ ይጠቅሙኛል ብለህ የተመካህባቸው ፍጡራን
ለራሳቸው መሆን ተስኗቸው ሲርዱ፣ በፍርሃት ውቅያኖስ ሰጥመህ ግራ ስትጋባ፣ ሀብትህ የተጋረጠብህን ብርቱ ፈተና መከላከል አቅቶት ከወረቀት ያለፈ ፋይዳ መስጠት ሳይችል ሲቀር፣ 4 በ4 በሆነች የሐሳብ ክፍል ውስጥ ታፈነህ መውጫ ቀዳዳ ስታማትር፣ በተግባር የተፈተነው ዕውቀትህ ከገባህበት ማጥ ሊያወጣህ ሰንፎ ንድፈ ሐሳብ ሆኖ ሲተን፣ ያኔ አትፍራ፣ አንድ ጥሪ ብቻ ተጣራ። ያ አላህ በል፣ ደግመህ ጥራው። ሕይወትህን የሚያመሰቃቅለው የመከራ ወጀብ ሁን በሚለው የትዕዛዝ ቃሉ እንዲሰክን ማድረግ የሚችል አዛኝ አምላክ አለህና ያ አላህ ብለህ ተጣራ። ካረገዙ ደመናዎች ሊንቧቧ ያለውን መዓት በጠራ ሰማይ ለውጦ በአድማሱ ላይ የሰላም አየር እንዲነፍስ ማድረግ የሚችል ፈጣሪ አለህና አሁንም ያ አላህ ብለህ ተጣራ። ከስፋቷ ጋር የጠበበችህን መሬት ለጥጦ ልብህን የሚያረጋጋ ፈጣሪ ከጎንህ አለ። ላልታ ልትበጠስ ያለችውን የተስፋ ክር በመቀጠል ሕይወትህን ብሩህ የሚያደርግ ጌታ ካንተ ጋር አለ። ያ አላህ ብለህ ተጣራ። ደግመህ ደጋግመህ ተጣራ። ጥሪህን ቀጥል። ሳትሰለች ዙሩን አክረው። ምላሹ ከረዘመ ችግሩ ያንተ መሆኑን ተገንዝበህ የጥሪህን ስልት በማሻሻል ልመናህን ቀጥል። ዘዴውን ካወክበት መልሱ ፈጣን ነው። የመዓቱ አውሎ ነፋስ በሁን ቃል ጠጥ ይላል። ያንዣበበው የመከራ ደመና ይበተናል። የጠበበው ምድር ይሰፋል። ጽልመቱ በብርሃን ይተካል። በስጋት የታጠሩ ልቦች በደህንነት ይሞላሉ። አየሩ በሰላም ናርዶስ ይታጠናል። በረሃብ ጠኔ የሚያቃትቱ ወና አንጀቶች በጥጋብ ይሞላሉ። በሐሴት የደመቁ ሕፃናት አየሩን ይቆጣጠሩታል። የአዕዋፋት ኅብረ ዝማሬ ይነግሳል። ሰላም በሁሉም ጎጆ የሚዘልቅ ቤተኛ ይሆናል። አንተ ለመጣራት ያብቃህ እንጂ እርሱ ሁሌም እዝነትና ርህራሄ በተሞላበት ሁኔታ እንዲህ ይልሃል። አዑዙ ቢላሂ ሚነ ሸይጣን ረጂም ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወሊዩእሚኑ ቢ ለዓለሁም የርሹዱን። ሙሐመድ ሆይ ባሮቼ ስለኔ በጠየቁህ ጊዜ ተከታዩን መልእክቴን አስተላልፍላቸው። እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ እቀበለዋለሁ። ስለዚህ እነርሱም ጥሬን ይቀበሉ፣ በኔ ይመኑ፣ ቅኑን ጎዳና ይከተሉ ዘንድ። ከላይ የሰፈረው አንቀጽ በውስጡ ያቀፋቸውን መስፈርቶች ልብ ይሏል። የጥሪው ምላሽ የረዘመው እነዚህ ቅድመ ሁኔታዎች ባለመሟላታቸው እንጂ ጥሪውን የሚሰማ አካል ጠፍቶ አይደለም። አንዳንዴ የምትሻውን ነገር አለማግኘትህ በራሱ በጎ ምላሽ ሊሆን እንደሚችል አስብ። ስለዚህ ጥሪው ይሰማል፣ ለጥሪውም ምላሽ ተዘጋጅቷል። ግና ጥሪውን የሚያሰማው ፍጡር ያለ መማሪያ ቁሳቁስ ባዶ እጁን ትምህርት ቤት እንደሚጓዝ ተማሪ መሆን የለበትም። ስንቅ ይዘህ ተጣራ።